ና አይቻለሁ ና ተቸርዬ አየሁ እኮ ስትገባ አየሁ። ተው እባክህ ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት። ትቆጣኛለህ ብዬ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር። ምን አለ? ቁጣ ስትል አስታወስከኝ። ምን አለ? ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በሱ ሊቀጣን ነው እሱን የሰጠን ቁጣ ነው አሉ። አንተ እንዴት ቲቸር እንዴ ቁጣ ነው ትለኛለህ? እኔ አይደለም ወላጆቼ እኔ አይደለም እንዴ ካጠፋው ምከረኝ እንጂ እንዴ ቁጣ ነው ትለኛለህ? ቲቸር አንተ ልምከርህ። ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል? ሄጄ በመክረው 4 ማዕዘን ይሆናል አይሆንም? ሄጄ በመክረው 3 ማዕዘን ይሆናል አይሆንም? ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል አይቀየርም ማለት ያ ጡብ ማለት እኮ አንተ ነህ። የኔ ባልጩት ራስ አንተ ማለት እኮ እንዴት እንደዚህ ትለኛለህ? እንዴ ዱላ የሚያስናፍቅ ንግግርማ አትናገረኝ። ካጠፋው ምታኝ እንዴ ዱላ አይደል? አህያ ወጓ ነው አህያ መሏ ነው እንዴ ቲቸር አህያ ትለኛለህ? እንደ የሰው ልጅ እኮ ነው የሰው ልጅ በእውነት የሰው ልጅ አይደል? ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል። መጽሐፉ ደግሞ ከአፈር ነው ይላል። ከየትኛው ነህ? እንዴት የትኛው ጎራ ነህ? እንዲህ ማትበለኝ እንዴ አስፈላጊ ከሆነ ተመልሼ እወጣለሁ። የምታጨሰውን የምትቀመውን እዚሁ ተጠቀም። ባንጃሉ ውጪ ደንቦንቻሉ ተው ከለላሉ ሁነና ና አይ